የዛሬው ቪዲዮ ከወትሮ ለየት ያለ ነው። በዛሬው ቪዲዮአችን በአጼ ፋሲል ግቢ ዙሪያ የሚገኙትን አብያተ ክርስቲያናቶች እሁድ ጠዋት ተነስተን አብረን እንሳለማለን። እየደረስን ነው። በተቻለ መጠን ለመፍጠን እየሞከርኩ ነው። እዚህ ጋር ፋሲል ግንብ አለ። ያው ዙሪያውን ቤተክርስቲያን የተከበበች እንደሰማችሁ። ምን ጀምረውም ለኔ ሰፈር ቅርብ ከሆነው ከደብረ ሳህል ቅዱስ ሩፋኤል ጀምረን እስከ ግምጃ ቤት ድረስ አብረን እንሳለማለን። እንግዲህ በዛሬው ቪዲዮ ከ5 በላይ የሆኑ አብያተ ክርስቲያናትን አብረን እንሳለማለን። አውቃለሁ ለአንድ ወር ሙሉ እንደጠፋው፣ ግን ደግሞ የተለያዩ ሴታፖችን እያመቻቸው ስለነበር እና በዋነኝነት ኤዲቲንግና ቀረጻ ስለምሰራ ከዚህ በኋላ ግን በየሳምንቱ ኮንሲስተንት ሆኜ ቪዲዮ ፖስት አደርግላችኋለሁ። የጎንደርን የተለያዩ ገጾች አሳያችኋለሁ። የተለያዩ ቻሌንጆችን አብረን እንሞክራለን። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይመቻችሁ። እንግዲህ ከእንቅልፋችን ከተነሳን በኋላ ነጠላችን ለባብሰን ለኔ ቅርብ ወደ ወደ ቅዱስ ሩፋኤል ቤተክርስቲያን እንሄዳለን ማለት ነው። ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ በዛሬው ቪዲዮአችን እንግዲህ ጎንደር ላይ ውሎ የቤተክርስቲያን ጧት ተነስተን እንዴት እንደምንሳለም ማለት ነው ከአምስት ቤተክርስቲያናትን እንሳለማለን። ፋሲል ግንብ አካባቢ የምንኖር ሰዎች ማለት ነው። እና እስኪ ይሄንን ውሎ ለምን አላሳያችሁም ብዬ ላሳያችሁ ነውና እና ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮአችን ብዙም ደግሞ አይርቅም ቤተክርስቲያኑ። እስኪ ገልብጬ ላሳያችሁ። ከኛ ሰፈር አይርቅም ብዙ እና ላሳያችሁ። ይኸው ልክ እንደምታዩት እዚህ ጋር ሩፋኤል ቤተክርስቲያን አለ። እዚህ ጋር ፋሲል ግንብ አለ። ያው እዚህ ጋር ቪዲዮ ላይ ስታዩት ሩቅ ሊመስላችሁ ይችላል፣ ግን በጣም ቅርብ ናቸው። እንግዲህ ቅዱስ ሩፋኤል ቤተክርስቲያን ደርሰናል ማለት ነው። ግን ደግሞ ቪዲዮ ለመቅረጽ አልተመቸኝም፣ ጸሎት እየተደረገ ስለደረስኩ ነው። ቅዱስ ሩፋኤል የተሰራው በአጼ በካፋ ዘመነ መንግስት ነው ማለት። ወደ ቀጣዮቹ አብያተ ክርስቲያናት እንሂድ። ቀጣይ ደግሞ ሄድነው ወደ አደባባይ ኢየሱስ ቤተክርስቲያን ሲሆን እዛም ስንደርስ አላለቀም ነበር። ጸሎት አድርገን ተሳልመን ወጥተናል። አደባባይ ኢየሱስም የተሰራው በራሳቸው ጎንደርን በመሰረቱት በአጼ ፋሲለደስ ሲሆን አጼ ፋሲለደስም ዙሪያውን በቤተክርስቲያን እጣር ሲባሉ ከከበበበት አብያተ ክርስቲያናቶች መካከል አንዱ አደባባይ ኢየሱስ ቤተክርስቲያን ነው። ሶስተኛ ሄደን የተሳለምነው ቤተክርስቲያን ደግሞ አደባባይ ተክለ ሃይማኖት ነው። አደባባይ ተክለ ሃይማኖት ስንደርስም እያለቀ ጸሎት እየተደረገ ነበር፣ ግን ደግሞ ጻዲቅ ተቀብለን ወጥተናል። እንግዲህ ተክለ ሃይማኖት ቤተክርስቲያን ደግሞ ጻዲቅና ተቀብለናል፣ ግን ወደ ሌሎቹ ወደዛ ልንሄድ ስለሆነ አንበለውም። አሁን ደግሞ ወደ ጊዮርጊስና ሚካኤል እየሄድን ነው። እስኪ ተከታተሉ። ይኸው እንደምታዩት ሌሎችም ሰዎች ለመሳለም እየሄዱ ነው። አንዳንዶች ደግሞ ወደ ቤታቸው እየሄዱም አሉ። እና እስኪ እንግዲህ እንደምትመለከቱት በቃ የጎንደር ሰው እንደዚህ ሲወጣ፣ በተለይ ደግሞ ወደዚህ ወደ ፋሲል ግንብ አካባቢ ያለ ሰው ሲወጣ እስከ 5 ቤተክርስቲያናት ነው የሚሳለም ማለት ነው። እና ሌሎች ሀገሮች ላይ ሊኖር ይችላል፣ ግን ደግሞ ከስንት ነው ሊገኝ የሚችል እንደዚህ አይነት ነገር። እየደረስን ነው። ደግሞ ብዙም አይርቅም፣ በጣም ቅርብ ነው። ፒያሳ በቃ እዛው ቤተክርስቲያናቶች ያሉት ዙሪያው ነው ስለሆነ ነው። እና ወደ ማርያም በሄዳውን ሰዓት አይበቃኝም ብዬ ነው እንጂ እጄ አሳያችሁ ነበር። እስኪ ከበቃን ሰዓትና ማያልቅ ከሆነ ቶሎ ወደ እመቤታችን ደግሞ ወደ ቅድስት ድንግል ማርያም ቤተክርስቲያን ደግሞ በዛኛው በጀርባ ስለሆነ ወደዛ ሂደን ደግሞ በደንብ አሳያችኋለሁ ማለት ነው። ዛሬ አይ ቲንክ ደርሰናል ማለት ይቻላል። በጣም ጫጫታ አለና ለዛ ነው የማይሰማችሁ ድምጼ። እዚህ ጋር ጊዮርጊስ መግቢያው ነው ማለት ነው። እስኪ ራቅ ብዬ ላሳያችሁ። እንደምታዩት ጊዮርጊስና ሚካኤል ጥግ ለጥግ ናቸውና እዚህ ራሱ እዚህኛው ይሰበካል፣ እዚህኛው መዝሙር እየተዘመረ ነው። አሁን በሚደርስበት ሰዓት እንደሚሰሙት ማለት ነው።
እና በጣም የሚገርም ነው እንደዚህ እና ጎረቤቱ ነው ሁለት ቤተክርስቲያኖች ሚካኤልና ጊዮርጊስ የመላእክት አለቃና የሰማዕታት አለቃ ጎረቤቱ ነው ማለት ራሱ በጣም የሚገርም እና በጣም የሚያስደንቅ ነገር ነው። እና ሁለቱም ቤተክርስቲያናቶች እንሳለምና ሰዓት ከበቃን ወደ ማርያም እንሄዳለን። ካልበቃን ደግሞ ወደ ብዙ ነው እንደርል ያሉት ቤተክርስቲያናቶች ብዙ ናቸው። አንዱን ስትሉ አንዱን መድኃኔዓለም አለ፣ አባጃሌ ደግሞ አለ እና በጣም ብዙ ናቸው። አንዱን ስትሉ አንዱን አትጨርሱትም። ለዛ ነው እንግዲህ ጊዮርጊስ ገብቼ ተሳልም ያለው ማለት ነው። ጊዮርጊስ ነው ይህን ቪዲዮ ሪከርድ በማድረግበት ሰዓት የጊዮርጊስ ቀን ነው ሪከርድ ያደረኩት። እናም ወርሃዊ ንግስ ነበር እና ብዙ ሰው ልታዩ ትችላላችሁ ጊዮርጊስ ላይ እና ደግሞ ከሁሉ ቤተክርስቲያናቶች ዘግየት ብሎ ያልቃል ማለት ነው። ምክንያቱም የተለያዩ ትምህርቶች ስለሚሰጥና ይህንን ቤተክርስቲያን ያስተከሉት አጼ ፋሲለደስ ሲሆኑ አጼ ፋሲለደስም ያስተከሉበት ምክንያት በጎንደር አካባቢ ብዙ ሰዎች በእባብ እየተነደፉ የተለያዩ ወረርሽኞች እያጋጠማቸው ነበር። ይህንንም አይተው አንድ አባት የጊዮርጊስን ቤተክርስቲያን ሲሉት እንዳስተከለ ይነገራል። አሁን በዚህኛው በር ከምንገባ በዛኛው በር እንግባ ብዬ ነው እና በዋናው በር ለመግባት እየሄድን ነው። በዛኛው በጀርባ በኩል አለ ሌላ እንደምታዩት ባጃጆች ራሱ ላይ የኦርቶዶክስ ሀገር መሆኗን የምታውቋት እንደምታዩት ተክልዬን የሚል አለ። በጣም ብዙ በቃ እንዳለ ባጃጆች ጀርባ ላይ የሚለጠፉት ነገሮች እንደዚህ አይነት ነገሮች ናቸው እና እስኪ ሌሎችንም አይታችሁ ሊሆን ይችላል ከዚህ በፊትም ከዚህ በኋላም ታዩ የሆነ እኔ እስኪ ቀጣይም የሄድኩት ከጊዮርጊስ ጠግ ወደሚገኘው ወደ ቅዱስ ሚካኤል ቤተክርስቲያን ቅዱስ ሚካኤል ቤተክርስቲያንም ገብቼ ተሳልሜያለሁ። እዚህ ጋር እንግዲህ ምስሉ ላይ የምትመለከቱት ምንድነው ቤተክርስቲያኑን ለማገዝ ለካህናት ክፍያ ለተለያዩ ነገሮች እንዲሆን ተብሎ የሚሰራ ህንጻ ነው። ፊት ለፊት በምትመለከቱት የባንክ ቁጥር ቤተክርስቲያኑን ማገዝ ከፈለጋችሁ ማገዝ ትችላላችሁ ማለት ነው። አሁን እንግዲህ ጨርሰናል። በቪዲዮአችን ቃል በገባሁት መሰረት ጨርሻለሁ። ግን ደግሞ ማርያም ምን ደርስ ከሆነ ከሰዓት ጋር ማርያም ደርሰን እንመጣለን ማለት ነው። እስኪ ወደ ማርያም እንሄድ። እንግዲህ ጋይስ ፒያሳ ደርሰናል ማለት ነው እና በጣም ለመውራት ራሱ ቤተክርስቲያን ስለነበር ምናምን ትንሽ እንትን ብዬ ነበር። ግን አሁን ወደ ማርያም እየሄድን ነው። በዚህ ደግሞ አባጃሌ አለ። በዚህ ወደ ስትሬት ስትሄዱ አሳያችኋለሁ። አባጃሌ አለ። ሁሉንም ላዳርስ ካልኩ እስካሁን አልቆ ነው የሚሆን። ማርያም ራሱ ዝም ብዬ ልሂድ ብዬ ነው እና ሁሉንም ላዳርስ ካልኩ ስለማያልቅልኝ ነው። እና ዛሬ ደግሞ የቀረስኩበት ቀን ደግሞ እሁድ ነው። ከዛ ላይ ደግሞ ጊዮርጊስ ነው። ዛሬ ጊዮርጊስ ነው። የጊዮርጊስ ቀን የቀረስኩት እና እንዳያችሁት ጎንደር ታሪካዊ ከተማ በጣም በአብያተ ክርስቲያናት የተከበረች ማለት ነው። ሌላ ሀገር ያላችሁ ምናምን ይሄን ቪዲዮ የምታዩ ካላችሁ ደግሞ መጣችሁ መጎብኘት ትችላላችሁ ጎንደርን። እዛ ጋር ላሳያችሁ የአባጃሌን ቤተክርስቲያን ላሳያችሁ። ያው እዚህ ጋር ነው እንግዲህ የአባጃሌ ቤተክርስቲያን ማለት ነው። እየደረስን ነው። በተቻለ መጠን ለመፍጠን እየሞከርኩ ነው። እዚህ ጋር ፋሲል ግንብ አለ። ያው ዙሪያውን ቤተክርስቲያን የተከበበች እንደሰማችሁት። እዛ ጋር እንደምታዩት ማርያም አላለቀም መሰለኝ። እስኪ ቶሎ ለመሄድ እየሞከርኩ ነው።
ማርያምም ደርሼ ተሳልሜ ወደ ውስጥ ገብቻለሁ። አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም እንዳያችሁት የዛሬ ቪዲዮአችን ይመስል ነበር። አቃሉ የተመታ ሻትን ያሳዩዋችሁ ግን ያው ካሜራማን እስካገኝ ድረስ እኔም ካሜራማን ነኝ፣ ግን ደግሞ ራስን ለመቅረጽ ስለማያመች ነው። በቀጣይ ደግሞ በአሪፍ የሆነ ጎንደርን በሚያሳይ እንቁ በሆነ ቪዲዮ መልሼ እመጣለሁ ማለት ነው። ይሄ ደግሞ ሁለተኛ በሯ ነው የእመቤታችን ሁለተኛ መግቢያ በሩ ነው ማለት ነው። እስኪ ከሰው በራቅ ብዬ ልቅረጽ እና በቀጣይ ደግሞ በአሪፍ ቪዲዮ ተመልሰን እንመጣለን ማለት ነው። በጣም አሪፍ ቪዲዮ ይዤ እመጣለሁ እና የዛሬው ቪዲዮአችን ይህንን ይመስል ነበር። በጣም አይ ሆፕ አሪፍ ነገር እንዳያችሁበት እና ደግሞ የጎንደርን ወደ ቤተክርስቲያን እንዴት እንደምንሳለም አሳይቻችኋለሁ ብዬ አምናለሁ። እስኪ እናንተ ደግሞ በኮሜንት የተሰማችሁን ነገር ግለጹልኝ። የፈለጋችሁትን ነገር መጻፍ ትችላላችሁ። ሼር ላይክ ታረጉ እና ደግሞ እስኪ ሰብስክራይብ አድርጉ። እናንተ የሚቀነስ ነገር የለም። ላይክ እኔም ተጠቅሙኛላችሁ እና ሰብስክራይብ ብታደርጉ እኔም ታበረታቱኛላችሁ ማለት ነው። በቀጣይ ሌሎች ቪዲዮዎችን ይዤ እንድመጣ እና ፑሽ አድርጓል ቪዲዮውን ደግሞ ዩቲዩብ። እሺ የዛሬ ቪዲዮአችን ይህንን ይመስል ነበር። ይመቻችሁ።